አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ውድና የተከበራችሁ ተመልካቾቼ ሰላም ሰላም ብያለሁኝ። እንዴት ናችሁ? ደህና ናችሁ ወይ? ትንሽ ጠፋ ብያለሁ ማለት ነው ሰሞኑን እና ዛሬ ደግሞ በተለያዩ የሶስት አይነት ምግብ አሰራሮች ነው የመጣሁትኝ ማለት ነው። እና እናንተም እንደምትወዱት ተስፋ አደርጋለሁ። የመጀመሪያው ወዲያም አሰራር እንግዲህ ሁላችሁም ታውቁታላችሁ። ብዙ ጊዜ ሳሎና ይሉታል፣ ግን ዋና ስሙ ኢዳም ነው። ሳሎና እና ኢዳም በነገራችሁ ላይ ይለያያል ማለት ነው። እና ዛሬ ደግሞ እሱን ነው ይዤላችሁ የመጣሁት በዚህ መልኩ ማለት ነው። በጣም ቆንጆ ነው፣ በጣም የሚጣፍጥ አሰራር ነው። እናንተም ያው ሰርታችሁ በመሞከር እኔንም አመስግኑኝ ማለት ነው። ከዛ በመቀጠል እዚህ ጋር ደግሞ ለራት የሚሆን ነው ድንችና ዶሮ ነው እና ድንችን እንደምታወጣበት ዶሮ ነው እንደዚህ አጣጥሰዋለሁ እኔ ማለት ነው። እና ቅመማ ቅመሞች እንደዚህ ከላዩ ላይ እየነሰነስኩ በደንብ ንትንታልኩት ማለት ነው ጨምርበታለሁ ማለት ነው። ከዛ እንደምታዩት ማለት ነው የሚጠበሰው ዋታፓን እና እዚህ ጋር ልጅ ነበር እና ለዛ ሀሳቤን ሰረቀኝ ማለት ነው። እና እንደምታዩት እንግዲህ ዶሮውን በዚህ መልኩ ቁርጥርጥ በማንኪያ በእጃችሁም ቢሆን ችግር የለውም። ግባት ተከለበሳችሁ እዚህ ጋር እንቁላል ነው እንግዲህ እንቁላለን እና ከሰራ የማይቀር ነው ከሰራ የማይቀር ነው ማለት ነው። እና በዚህ መልኩ ታወቃላችሁ እንቁላል ከዛ ዶሮውን ውስጥ ትከታላችሁ እና በዚህ መልኩ ካረጋችሁ በኋላ ማለት ነው እንትኑ በነገራችሁ ላይ ድንቹ ነው ማለት ነው። አንዴ እንዲያልቅላችሁ መጥበስ ካልፈለጋችሁ በፍሩን ማድረግ ትችላላችሁ ማለት ነው። እና እዚህ ጋር ከታይ ድንች ከላይ ዶሮ ከላይ ደግሞ መልሶ ድንች ማለት ነው። በጣም ውበት ያለው ቆንጆ አሰራር ነው ማለት ነው። ተወዳላችሁ እየተስፋለሁ ቪዲዮውን እስካሁን አይታችሁ አስተያየትና እንትናችሁን ኮሜንት ላይ ስጡ ማለት ነው። እና የኔ ወዶች አበረታቱኝ። እዚህ ጋር ሻወርማ ነው ግን አሰራሩን እንትን አላልኩትም። አጋጣሚ እዚህ ጋር ዝም ብዬ የቀረጽኩት ማለት ነው። እና እንደምታዩት የኔ ወዶች በጣም ቆንጆ እና የሚያምር ነው ማለት ነው። እና አሰራሩን ሌላ ጊዜ ይዤላችሁ እመጣለሁ። በጣም ቆንጆ ነው እንደምታዩት ነው እንግዲህ እና እንግዲህ አስቡት እዩት። በለው በጣም ቆንጆ ነው የምር ማለት ነው። ማካበድ አይደለም። እና እናንተም ያው እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በየቤታችሁ ሰርታችሁ በመሞከር ለእኔም ሀሳብና አስተያየታችሁን ኮሜንት ላይ ማበረታታት ከሆነ አበረታቱኝ። አይ እዚህ ጋር ስህተት አለ ይሄን ስህተት አስተካክዬ የምትሉ ከሆነ እናንተም አስተያየታችሁን ስሰጡኝ እኔም ከዛ በኋላ እያሻሻልኩኝ እየሄድኩኝ ለእናንተ ጥሩ ነገር ይዤ እንደምመጣ ባለ ትልቅ ተስፋ ነኝ ማለት ነው። እና እንግዲህ እንደምታዩት ነው ዛሬ ያስኩላችሁ ቪዲዮ ማለት ነው። ያው እዚህ ጋር ሻወርማውን ረዲ የሚያደርጉት አውቄ ነው ማለት ነው። እና በደንብ እንድናየው ነው ወይ አሰራሩን ሳታሳይኝ ካላችሁኝ ደግሞ መቼም ብዙዎቻችሁ የሻወርማ አሰራር አይጠፋችሁም። ከአሁንም በፊት ሳልሰራ አልቀርም ማለት ነው። እዚህ ጋር ደግሞ ሩዝ ነው። ያው ሩዝ እንግዲህ አሰራሪ እኔ የታወቀ ነው። ሁሉም እንደየቤቱ ሙያ ነው። እዚህ ጋር መጀመሪያ ቅመሞቹን በጠበጥኩ ዶሮውን ቀባሁ ማለት ነው። ዶሮውን ቀቀላችሁ መቀባት ትችላላችሁ። በገስጢር ከሆነ ግን ስለሚበስል ምንም ባትለፉ ጥሩ ነው። እና በዚህ መልኩ ደግሞ እንዲህ ኦፕን እና እዚህ ጋር ሀሳቤን እየሰረቀኝ ነው። በነገራችሁ ላይ ልጅ ሚሽ ነው። እዚህ ጋር ደግሞ እንግዲህ ሩዝ ነው ማለት ነው። እንግዲህ ለሩዝ ማጣፈጫዎች እንግዲህ እነዚህ ቅመሞች አይጠፋቸውም ማለት ነው።
ቁንዶ በርበሬና ቀረፋ ሎሚ። ይሄ ደግሞ በጣም ውበት ይሰጠዋል። የሚገርማችሁ ይሄንን አሰራር በባለፈው ቪዲዮ ለቅቄዋለሁ ማለት ነው እና በጣም ትወዱታላችሁ ማለት ነው። በጣም ቆንጆና የሚጥም ምግብ ነው። ዶሮውን በዚህ መልኩ ደርሶልኛል ማለት ነው እና እዚህ ጋር ያው የብኩር ከሰል ነው እና እሱን ሳበጅ ግን ከወጣ በኋላ ትንሽ ዘይት ጠብ ታደርጉበታላችሁ ማለት ነው እና በእንጨት የተሰራ ወጥ እንግዲህ ምን ያክል እንደሚጣፍጥ ማንኛችሁም አይጠፋችሁም እና በእንጨት እንደተሰራ ነው የሚጥም ማለት ነው እና ውዶች እንግዲህ እስከ መጨረሻው እንዳልኳችሁ ሀሳብና አስተያየታችሁን ስጡ። ለዛሬ ያስኩላችሁ ቪዲዮ ይሄ ነበረ። በቀጣይ በሌላ አዲስ አሰራርና በሌላ አዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሻግረኝ ስኬትን ልብስ ያደረገ ትዕግስትን በአልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሻግረኝ ስኬትን ልብስ ያደረገ ትዕግስትን በአልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሻግረኝ ስኬትን ልብስ ያደረገ ትዕግስትን በአልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሻግረኝ ስኬትን ልብስ ያደረገ ትዕግስትን በአልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሻግረኝ ስኬትን ልብስ ያደረገ ትዕግስትን በአልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሻግረኝ ስኬትን ልብስ ያደረገ ትዕግስትን